ቁሚ አትንቀሳቀሺ እስቲ በተኛውበት ላይ ጠፋች እና ምናምን አትበይኝ ስሚ እንዴት ጥለን ጠፋለች በሷ ተናድጄ ሴት እየፈለኩ ነበር ገባሽ እዛ አንቺን አገኘሁሽ የሷን ቦታ ተተኪልኛለሽ አለቀ ማለት ምናምን አትበይኝ ስሚ በጣም ተናድጄ ነው የወጣሁት በህይወቴ ተስፋ የቆረጥኩ ሰው ነኝ ስለዚህ አሁኑኑ እንሄዳለን የሷን ቦታ ተተኪልኛለሽ አገባሻለሁ አለቀ አላው ቁሚ አትንቀሳቀሺ ማዘሯ የልጅ ፈልጋለሁ አለችኝ ማለት ምን ማለት አለው የልጅ ፈልጋለሁ ማለት ብቻዬን ልጅ ከየትም ላመጣ አልችልማ ለሁለት አሁን እንሄድና ለማዘሯ የልጅ እንሰጣታለን ምን አገባኝ እንድትይኝ አይደለም የነገርኩሽ ስሚ ሱፍ ለበስኩ በቃ የማዘሯን ቃል ለማክበር ማለት ነው አሁን እንሄድና አስተዋውቅሻለሁ ከዛ ደግሞ የልጅ እንሰጣታለን ደግሞ ስታገኛት ኤን ምሪንዳ ስጣት ብላኛለች ያጂው አሁን እንሄዳለን ከማዘሯ ሄሎ ማዘሯ እየመጣሁ ነው ደርሻለሁ ቆይ እንደውም አንዷን አግኝቻለሁ ሰላም ነው አንዴ ነሽ አንዴ እንኪስቲ ማዘሯን አናግሪያት ለምን ነው ማናግራት እንኪ አናግሪያት አንዴ ምን ማለት ነው ማዘሯ ድንገት ማል መንገድ ላይ ቆንጆ ሴት ካገኘ አገናኘኝና ይዛትና ስላለችኝ ለዛ ነው ዝኩን ይሰጠሽ ማለት ምናምን አትበይ ስሚ ማዘሯ ወስና ከዛሬ በኋላ ለሁለት አንኖርም ዛሬ ማታ ሴት ይዘህ ካልመጣ እንዳትመጣ ስላለች ወስኛለሁ እንሄዳለን ማዘሯ ጋር ሰማሽኛ ስሚ በዛ ላይ ደግሞ ማለት ነው እኔን አሁን የምታገቢኝ ከሆነ እኔ አንቺ ማዘሯ ሆነን ኡምራ እንሄዳለን በማን አማካኝነት ካልሽኝ በጅዳት